ምናልባት ታውቁናል ምኒልክ ቤተ መንግስት ሚውዚየም ለማድረግ ብዙ ገንዘብ እየፈሰሰ ብዙ የማሻሻል ስራዎች እየተሰሩ እና በጣም በሚገርም መልክ የድሮ ቅርጹን እንዳያዘ ተቀምጧል ተሰርቷል አሁን almost finished እና እዛ ስገባ ለማየት የአጼ ምኒልክ ዙፋን አለ የሚቀመጡበት ግብር ሲያበሩ የሚቀመጡበት ትልቅ ዙፋንና ያንን ምን ልታረገው ነው አልኩት what የዛ ትርጉም ምንድነው የሚሆነው አልኩት በነገራችን ላይ ያጼ ምኒልክ ብቻ ሳይሆን ከዛ በኋላ የጃንሆይም የመንግስቱም እንትን አለ እዛ ሚውዚየም ውስጥና ያጼ ምኒልክን ምስል በዚህ በዋክስ ሚውዚየም እንደማዳም ቱሶ እንደሚሰራው አይደለም በዋክስ ሚውዚየም አሰርቼ ዙፋናቸው ላይ አስቀምጣቸዋለሁ አለ በዙፋን ችሎት ደግሞ የጃንሆይ እንትን ያለበት ላይ የጃንሆይን ምስል እንደዚሁ በዋክስ እንትን አሰርቼ አስቀምጣቸዋለሁ አለ and I think eventually የመንግስቱንም ሊያረግ ያስባል ይመስለኛል ለምን ነው እዛ ድረስ የምትሄደው አልኩት አይ what is the purpose አልኩት well ችግሩ የኦሮሞ ወጣቶች የኢትዮጵያን ታሪክ የሚያውቁት አንኛ ኢትዮጵያውያን ብዙ አይደሉም ሰው ታሪካቸውን በደንብ ያውቁም ማለት በከዛ ባሻገር ግን ከምታነበው መተህ ስታየው እነኚህ ሰዎች whatever ይሳሳቱ whatever ችግር ይኖርባቸው እቺን ሀገር ለማሳደግ በእነሱ ባላቸው ዕውቀት ባላቸው እንትን ምን ያህል እየሞከሩ እንደሆነ የኦሮሞ ወጣትና ሌላ ወጣት መጥቶ ሲያይ ይሄ ያለው የብደት የዘር ፖለቲካን ትንሽ ያረጋዋል አትሊስት አፕሪሺየት ማድረግ ይጀምራሉ እነኚህ ታሪክ ሰዎች በጊዜያቸው የሚችሉትን ማድረጋቸው actually ከጎኑ የቴሌግራሙ I don't know ያምቤት ያያችሁ የምታውቁት ከሆነ የቴሌግራም እንትናል እና በዛ ጊዜ ቴሌግራም ያው እንደምታውቁት ትልቁ ቴክኖሎጂ ነውና አጼ ምኒልክ ያንን ቴሌግራም እዛ ማስገባታቸው ሲያይ ለካለ ቴክኖሎጂም እንትን ያረጉ ነበር ይላል አጼ ምኒልክ ማደሪያ ጋር ደግሞ ከታች ያለች አንድ ትንሽ ቪላ ቤት አለችና እዛች ቪላ ቤት የሳቸው ቤተሰቦች የሚቀመጡበት ትንሽ ራቅ ብሎ ከሳቸው ልክ ማደሪያ ታች ግን ያለችው ቪላ የፊታውራሪ ሀብተ ጊዮርጊስ መኖሪያ ፊታውራሪ ሀብተ ጊዮርጊስ ፖሎስ አጼ ምኒልክ አጠገብ ናቸውና አንዳንድ ጊዜ ከመኝታ ቤታቸው ወርደው ነው የሚያናግሯቸውና ፊታውራሪ ሀብተ ጊዮርጊስ ኦሮሞ ናቸው ቢያንስ ግማሽ ኦሮሞ ናቸው አንድ ኦሮሞ ወጣት መጥቶ አጼ ምኒልክ ከኦሮሞዎች ጋር የነበራቸውን ቅርበት ሲያዩ ይሄ ያላቸው አጼ ምኒልክ ጡት ቆረጡ ጅን ያሉ ምናምን የሚለው ነገር ያረጋዋል በዚህ መልክ ያገራችንን የመጥፎ ታሪክ እንትን ትንሽ ያከምነው መሄድ እንችላለን በያስባለሁ ለዚህ ነው ማረጋው አለ አሁን ይሄን ሰውዬ እኔ ካንተ በላይ ኢትዮጵያዊ ነኝ ብዬ ልከራከር ምንድነው እኔስ ሆን ከዛ በላይ ምን አረጋለሁ አንዱ ይሄ ከታሪካችን ጋር ያለንን ጸብ ንቁረጥ የሚል ከሆነ የዚህ አይነት መሪ መጥቶ ይሄን ነው ማድረግ ያለብን ኢትዮጵያውያንን ማቀራረብ አለብን ሲል የለም ከኢትዮጵያዊነቱ በላይ ኦሮሞነቱ ይበልጥበታል ለማለት የሚችልበት ምንም መሰረት የለም እነኚህ ሰዎች የሚጠየቁ ከሆነ ይሄን ለውጥ በሚመለከት ወደ ተባለው ቦታ እያደረሱት አይደለም ምንል ከሆነ በቂ ኢትዮጵያዊ ባለመሆናቸው አይደለም ወይንም የኢትዮጵያን አንድነት ማስጠበቅ ባለመፈለጋቸው አይደለም የአንድ ነገር አለ አብይ ሲናገር ሰምታችሁት እንደሆነ እኔ እዚህ ቦታ ላይ እስካለው ድረስ ኢትዮጵያ በምንም አይነት አትከፋፈልም የሚለው ነገር አለ በምንም አይነት እኔ ገለው የከፋፍሏት እንደሆነ ነው እንጂ በኔ ህይወት ላይ ኢትዮጵያን አይከፋፍሉትም የሚል ሰው ነው ይሄንን ምን ተራጠርበት ምክንያት ነው ወዳጅ ደሜ ከን ሆጀተሜ ጊንጎ ባስኬትቦል ይፈካቱ ማንኒ ኦሮሞ ጀደሜ ከን ወረካን ራ ሆጀተሜ ላስቲኪን ከነረቲ መጣንፈሜ ማነ ላስቲኪ አዱኛት ከንጭጭቱ ዳኒ ቤክ እና ሰከነቱ ኩንሞ ማነ ኦሮሞ አገርሲሱፍ ፊሎሶፊ ከሚን ሆጀተሜ ኩኒ
Yennaan lakki hojjetame bakka nu dhiisa haasaan barbaannu jedhan warri nu faana turan. Iyyaan ture achi keessatti jechuudha. Ammas immoo gara keessaatti hoggaa seennu waa'ee irreechaatu dhiyaate. Waa'ee irreechaa wanni tokko tattaa'ee jira. Isa keessatti maaltu jira? Irra gubbaarra alaabaa Habashaa diimaa salamuutti sana irra kaa'ameera. Jaranaa kanarraa namni irreeffatu jala Oromoodha. Alaabaa abbaa gadaa akkamitti irra taane jennaan ayi kun akkasumatti hojjetame nuun jedhan. Eenyu hojjete? Oromootu hojjete. Sana booda gamaalan godhee duubatti deebi'eetan siidaan Minilik akkamitti hojjetame maaliin akkamitti hojjetame qorachuun jalqabe sana booda. Duubatti deebi'een isuma qorachiisu sanaan waan gaarii hojjettanii siidaa Minilik kana eessatti hojjetamee dhufeen jedheen biyya Jaappaanitti hojjetamee dhufee naan jedhan. Maalirraa hojjetamee jennaan seem ka jedhamu wanni baay'ee qaalii ta'e irraa hojjetamee kun birrii doolaara miiliyoona meeqatu itti ba'ee hojjetamee